ከሐጅ ኢብራሂም ቱፋ ጋር ሳለፍ የነበረው ጊዜ እጅግ በጣም የተማርኩበት፣ ፍላጎቴ በጣም የዳበረበት፣ ስሜቴ በጣም የተነካበት ነበረ። ሐጅ ኢብራሂም ቱፋ የተቀበሩ ወርቅ ማለት ናቸው እችላለሁ ካላቸው ችሎታ ለሁሉም ብሔር፣ ለሁሉም ጎሳ፣ ለሁሉም አማኞች ለክርስቲያኑ ለሙስሊሙም የሚጠቅሙ ቋንቋ ብሔር ሳይገድባቸው ትልቅ ውጤት የሚያመጡ ስለሆነ እኔ በህይወቴ የምመኘው እንደሳቸው ያሉ ሰው ዛሬ ኦሮሚያ መጅሊስን እንዴት እንዳጠናከሩትና ውጤት እንዳመጡበት አውቃለሁኝ፣ መረጃውም አለኝ። ስለዚህ ለኦሮሚያ መጅሊስ ያበረከቱትን ችሎታውንና ዕውቀታቸውን ወደ ኢትዮጵያ እስልምና ጉባኤ በመምጣት ለኢትዮጵያ እንደ አገርም እንደ መንግስትም እንደ ህዝብም በዛ ቦታ ላይ ቢሆኑ ጥሩ ውጤት ያመጣሉ የሚል በ10 ጣቴ ፈርሜ የምመሰክርላቸው ሰው ስለሆኑ ከእድሜያቸውም አኳያ ከችሎታቸውም አኳያ ከቋንቋም ችሎታ አኳያ ትክክለኛ የነ ነጃሺ የነ ቢላል አገር ምርጥ ሰዎች አሏት የሚለው ምክንያቱም እኛ ይሄንን ድርጅት ወክሎ ባለም አቀፍ ኮንፈረንስ ውስጥ በተለይ በዚህ በሐጅና ዑምራ ወደ መካ በመጓዝ ራቢጧ በሚያዘጋጀው ኮንፈረንስና ስብሰባ የዓለም ሙስሊምና ምሁራኖች የሚሳተፉበት መድረክ ስለሆነ እንደሳቸው ችሎታ ያለው ሰው በዛ ቦታ ቢሆን ያንን ተልኮ ይዞ ያንን ባክግራውንድ ይዞ በዚህ ባለም አቀፍ እስላማዊ ድርጅቶች ውስጥ ብዙ የሚያበረክቱት አቅም ያላቸው ሰው ስለሆኑ ይሄ ካሁኑ ጀምሮ ቢታሰብበት ይገባል እላለሁኝ።